ሰላም ዩቲዩብ ዛሬ የምንሰራው ምንድነው? ጣሊያን ውስጥ ሲሲሊ ውስጥ ያለው ዩኒቨርሲቲ ኦፍ መሲና ምን ይመስላል? አራት ካምፓሶች አሉት። ፖሊ ክሊኒኮ የሚባል አለው፣ ሴንትራል ካምፓስ አለው፣ ሌላው አኑዚያታ ና አሁን ያለንበት ፓፓርዶ ካምፓስ ነው። ይሄ ካምፓስ በስሩ ያሉት ዲፓርትመንቶች አሉ፣ ፊዚክስ፣ ኮምፒውተር ሳይንስ ኤንድ ማቴማቲክስ እና ሙሉ ኢንጂነሪንግ እዚህ ነው ያለው። ስፔሻሊ ሲቪል ኢንጂነሪንግ ነው፣ ሌላ ካለው አይደል ነው። አሁን የምንሰራበት ዋና አላማ ምንድን ነው? አዲስ ተማሪ ሲመጣ ምንድን ነው ማድረግ ያለበት፣ ጋይዱ ምንድን ነው የሚለውን ነው። ሌላ ደግሞ ላንጉጅም ወሳኝ ነገር ነው። እዚህ ስመጣ እኔ ምንም አይነት ላንጉጅ አላቅም ነበር። ስቲል አሁንም ያን ያህል ጎበዝ አይደለሁም፣ ግን ቤዚክ መታወቅ ያለበት 10 ወርዶችን እሰጣችኋለሁ። ዛሬ የምናየው ፓፓርዶ ካምፓስ ምን ይመስላል፣ አኑዚያታ ካምፓስ ምን ይመስላል፣ ደን ፓፓርዶ ውስጥ ያሉት ዶርሚተሪዎች አሉ። እነዛ ዶርሚተሪዎች ምን ይመስላሉ፣ ለተማሪዎች የሚሰጡት ምን አይነት ናቸው የሚሉትን አብረን እናያለን። ሬት እናደርገዋለን፣ አሪፍ ነው አይደለም የሚለውን። ዜን ክላስ እንገባለን። ክላስ አንድ 10 ደቂቃ እንቆያለን። እንዴት ነው የምንማረው የሚለውን፣ ላይብረሪውን እናያለን። ሽንት ቤት ካለ ሽንት ቤቶቹ እናያለን። ኤቭሪቲንግ ዛሬ እስቲ እናያለን። ፎሎ ሚ ሌትስ ጎ። የዛሬዎቹ 3 ወርዶች የዚህ ካምፓስ የፓፓርዶ ካምፓስ 3 ወርዶች ምንድናቸው? ዶቬ በጣም ወሳኝ ቃል ነው። የትም መሄድ ብንፈልግ ግራመር ማተር አያደርግም፣ ዋና ወርዶች ናቸው። ዶቬ ዌር ማለት ነው። ሌላኛው ደግሞ ባኞ ካስፈለገን ዶቬ ባኞ። ሶስተኛው ቢብሊዮቴካ ነው። ቢብሊዮቴካ ላይብረሪ ማለት ነው። ቀጣዮቹን ወርዶች የአኑዚያታዎቹን ደግሞ ሌላ 3 ይኖረናል። ፎሎ ሚ ዜን። አሁን ቀጥታ የምንሄደው የት ነው? ሬዚደንሲ ኦፍ ፓፓርዶ፣ የፓፓርዶ ሬዚደንሲ ዶርሚተሪዎች ምን ይመስላል፣ እያንዳንዱን ዲቴይል እናያለን። ሌትስ ጎ። ቅድም ሜንሽን ያላረኳቸው ነገሮች ምንድን ናቸው? እሱን ዲቴይል እናወራለን። አሁን ወደ ዶርሚተሪው ነው እየሄደን ያለ ነው። በጣም ቅርብ ነው፣ ላይክ 5 ደቂቃ በወክ ነው። ትንሽ ዳገት ነው እንጂ። ምንድነው ካምፓሶቹ እንዳልኳችሁ 4 ካምፓሶች አሉ። ፖሊክሊኒኮ፣ ሴንትራል የሚባል አለ፣ አኑዚያታ እና ይሄ ፓፓርዶ ነው። እና የሴንትራሉ አድሚኒስትሬሽን ያለው ሴንትራል ላይ ነው። ኢቨን መጀመሪያ ሁሉም ተማሪ መጀመሪያ መሄድ ያለበት ምዝገባ ላይ ነው። እና ምዝገባ ያደርጋል እና ፋይናሊ ምንድነው እንዴት ናቸው ምዝገባውን ተመዝግቦ ይጨርሳል። ሲመዘግብ ከዛ በኋላ እንደ ዲፓርትመንቱ ይለያያል ማለት ነው። ሴንትራል ያለው ሎ አለ። ሴንትራል ካምፓሱ ላይ ሎ እዛ ነው ያለው፣ ኢኮኖሚክስ እዛ ነው ያለው፣ ቢዝነስ ኢንተርናሽናል ሪሌሽን እዛ ነው ያለው። እንደዛ አይነት ኮርሶች አሉ። አኑዚያታ ከቬተርነሪ ሪሌትድ ጋር ፋርማሲ ምናምን አኑዚያታ ይካሄዳል። which is ከዚህኛው ቀጥሎ የምንሄደው ኳሊቲ ኢዝ አኑዚያታ በጣም እንትን አለው። ጂም እዛ አለ፣ ስዊሚንግ ፑል እዛ ነው ያለው፣ ግራውንድ ቴኒስ አለ፣ ትልቅ ፉትቦል ፊልድ አለ። አብዛኛው አክቲቪቲዎች እዛ ነው ያሉት። ከፓፓርዶ ዶርሚተሪ ትልቅ ዲስአድቫንቴጅ ይሄ ተራራ ነው። በየቀኑ እቃ በረሳችሁ ቁጥር ይሄን መውጣት በጣም የሚያስጠላ ነገር ነው። ካፍቴሪያ ይኖረናል። ካፍቴሪያው ሜንዛ ነው የሚባለው። ከሜንዛ መመላለስ ትንሽ ዲስአድቫንቴጁ ይሄ ነው። አይ ቲንክ መንዳት ነው ያለብኝ ይሄንን ነገር። እሱን እናያለን። አሁን ዶርሚተሪ ገብተን ኤቭሪቲንግ እናያለን። ኩኪንግ፣ ላውንደሪው ምንድነው የሚመስለው የሚለውን እናያለን። ከዛ ስንመለስ ክላስ ይኖራል። ክላስ ስንማር ምን ይመስላል የሚለውን እናያለን። ከዛ ቡና እንጠጣለን። ስተዲ ሩሙን እናያለን። የሆነች ሂድን ስፓቶች ይኖራሉ። ኦፍ ኮርስ ብዙ ሰው ያውቀዋል፣ ግን በጣም ብዙ ሰው የማያውቀው ለብቻው ማጥናት የሚፈልግ ሰው ሄዶ የሚያጠናበትን ቦታ። ስለዚህ ሬዚደንስ ስናወራ አይ ቲንክ ኢን ጀነራል ፓፓርዶ የተሰራው ከ1999 እስከ 2005 ባለው ኦልሞስት 7 ዓመት የፈጀ ስራ ነበረ። ከዛ በኋላ አሁን እንግዲህ 21 ዓመት ሆኖታል ማለት ነው ኤቭሪቲንግ ካለቀ ኢን ጀነራል። የ21 ዓመት ፎቅ ነው እያሳየኋቸው ያለሁት።
እሱን ኮንሲደር አድርጋችሁ ማለት ነው። መግቢያው ይሄኛው ነው። አይ ቲንክ ከታየ አላቅም። ኤርሱ መሲና ሬዚደንስ ፓፓርዶ ይላል። ስለ መጀመሪያ ኤርሱ ምንድን ነው? ዩኒሜ ዩኒቨርሲቲ ኦፍ መሲና ነው። ኤርሱስ ምንድን ነው? ኤርሱ ማለት ሪጂናል የሆነ ኢንስቲትዩሽን ነው። ሪጂናል ሲባል የሲሲሊ ኢንጀነራል ማለት ነው። 3 ከተሞችን ይይዛል። ኤርሱ መሲና አለ። ምክንያቱም አሁን እኛ ያለነው መሲና ስለሆነ ሆፉል ይታያል መሰለኝ። ያ መጀመሪያው ኤርሱ መሲና አለ። ካታኒያ አለ። ኤርሱ ካታኒያ፣ ሌላ ደግሞ ኤርሱ መሲና፣ ኤርሱ ፓሌርሞ። 3 ናቸው። ኤርሱ ኢንጀነራል ምንድነው የሚያደርገው? ተማሪዎችን ነው በ3 ነገር ይጠቅማቸዋል። የመጀመሪያው ምንድነው መሰላችሁ? በስኮላርሺፕ ዋይዝ ተማሪዎችን ገንዘብ በመስጠት ስኮላርሺፕ ይሰጣቸዋል። አንድ ሁለተኛ ደግሞ እንደዚህ አይነት ዶርሚተሪ ይሰጣል which is accommodation። ሌላው ደግሞ ካፍቴሪያ ይኖራል። ካፍቴሪያውን ለአንዳንዱ ተማሪ እንደ it depends on ተማሪው ወይ በጣም በቀነሰ ዋጋ ወይ ደግሞ ኦልሞስት በነፃ። እኔ አሁን በነፃ ነው የምበላው። ኖቬምበር 1 ላይ ነው የሚጀመረው። ኖቬምበር 1 ጀምሮ 365 ምግብ ይሰጠናል። እሱን አብቃቅተን መጠቀም ነው አመቱን። ይሄን ይመስላል። ውስጡን ደግሞ በደንብ እናየዋለን። ኦኬ ሌትስ ጎ። እሺ ውስጡን እናያለን ማለት ነው። እዚህ ከገባን በኋላ መጀመሪያ ዶርሙን ነው የምናየው። ዶርም ውስጥ ኤቭሪቲንግ እናያለን። ከባልከኒው ጀምሮ መኝታ ቤቱ ምን ይመስላል፣ ሻወሩ ምን ይመስላል፣ ኤቭሪቲንግ እናያለን። ሌትስ ጎ። Niente. Bisogna qualcosa, andiamo. Ok, va bene, grazie. Ok, G+1 ነው ያለው ዶርሚተሪ እና ሁሉም ሲንግል ናቸው። ሲንግል ሩም ናቸው። ጠቅላላ ስንት ዶርሞች እንዳሉ አምናት ሹር እሱም በዚህ ቪዲዮ የምናውቅ ይሆናል። የምናየው ሩም 73 ነው። ከቻለን ያንንም ሩም እና የሲቪው ለማየት እንሞክራለን። ኤግዛክትሊ ይሄ ይሆናል ማለት ነው። ሩም ነምበር 73። ኦኬ እሺ መጀመሪያ የሚሰጠን ሩም ይሄንን ነው። ከባልከኒው እንጀምራለን። ባልከኒያችን ምን ይመስላል? ነው ከዚህ ቪው ጋር ደስ የሚል ባልከኒ ይኖረናል። መጥረጊያዎች ምናምን አሉ። ኦኬ then እዚህ ጋር ፍሪጃችን ትኖራለች። ፍሪጃችን ውስጥ ወተታችን አለች። በጣም አሪፍ። እዚህ ጋር ማንበቢያ ይሆናል ማለት ነው። ከአንድ ወንበር ጋር ማንበቢያ ከነሼልፉ ይዞር ሲል ቤድሩማችን ይኖራል። እዚህ ጋር ቁም ሳጥን አለን የራሳችን። ሽንት ቤቱ ምን ይመስላል? ኦኬ ይሄ ሻወር ቤቱ ነው። እዚህ ጋር መታጠቢያ አለች። ኦኬ ሽንት ቤቱ ሻወር ቤት ይኖረናል። ያው this is a perfect ሻወር ቤት። ይሄ ለአንድ ሰው ነው የሚሰጠው። እሺ ሌላው የምናየው ነገር ምንድን ነው? ይሄን ይመስላል። አይ ቲንክ ምን ያህል ሩሞች እንዳሉ አም ገና ሜክ ሹር እና ነግራችኋለሁ። ይሄን ይመስላል ሩሙ። ኤቭሪቲንግ ያበደ ነገር ነው የሚሆነው ማለት ነው። እሺ ሌላ የምናየው ስተዲ ሩሞቻችንን ነው። ስተዲ ሩም 2 ስተዲ ሩም አለ እዚህ ፍሎር ላይ፣ ከታችም ሌላ አንድ አለ። እሱን ቼክ እናደርገዋለን። መጨረሻውን ቁጥር በዛው እናየዋለን፣ ምን ያህል ሩሞች እንዳሉ ዊከንገስ ምን ያህል ሰው እንዳለ ማለት ነው። እዚህ ሰው አለ። ስተዲ ሩሞቹ እነዚህ ናቸው ማለት ነው።
ይሄ ሜዲትራኒያን ሲ ነው። ስፔሻሊ የሜዲትራኒያን ሲ አካል የሆነው ታይሬኒያን ሲ ይባላል። ይህንን ቪው ማየት እንችላለን። ሶ በዚህ ዶርሞች ያሉት እንዳለ ይሄን ቪው ማግኘት ይችላሉ ማለት ነው። which is perfect one። በዚህ በኩል እንዳለ ያሉ ዶርሞች ሲ አይነት ሼፕ ነው ያለው ቢልዲንጉ ነው። ሶ ይሄን ቪው ማግኘት እና ከጠዋት ፀሐይ ጋር ማለት ነው ያበደ ነው የሚሆነው። ሌላኛው ሳይድ ከሆነ ግን ፀሐዩንም ሲሆንም ማለት አንችልም። I mean, that's good. So ቀጣዩን ስታዲ ሩም ማየት እንችላለን። የመጨረሻውን ሩም እና ምን ያህል ተማሪ ሊኖረው እንደሚችል መገመት እንችላለን። 87 92 እዚህ ጋር አለ። ማክሲመም እነዚህ ፍሎሮች ጠቅላላ 92 ተማሪ መያዝ ይችላሉ ማለት ይሄ ነው ትልቁ ቁጥር 92። ከ92 ያነሰ ተማሪ ነው የሚኖረው፣ ምክንያቱም የዲስኤቢሊቲዎች ይኖራል ምናምን ነገር። ስለዚህ እንደዛ ነው የሚሆነው። ስተዲ ሩም ወደዛ ይኖራል መጨረሻ ላይ። ከዛ ላውንደሪውን አይተን ሶስተኛውን ስተዲ ሩም አይተን ላውንደሪ ሲስተም ምንድነው መሰላችሁ? ልክ እዚህ ከገባችሁ በኋላ ዋትሳፕ አፕሊኬሽን ይኖራል። እዚህ ያሉ ተማሪ በሙሉ አድ ይደረጋል። ከዛ እንትን ይወጣል፣ ፖል ይዘጋጃል በየቀኑ በየሰዓቱ ተደርጎ ማለት ነው። ቀድሞ የያዘ ነው። እሁድ 9 ሰዓት ላይ እንደዛ ነበር የሚሆነው እና ቀድመህ የምትፈልገውን ሰዓት መምረጥ፣ ማታ ከምናምን ሰዓት በኋላ ይሁን ይመረጣል። ምክንያቱም ክላስ እየተማርክ እዚህ መተህ ማጠብ ስለማትችል ማለት ነው። እነሱ ወዲያው ነበር የሚያዙት እና እንደዛ አድርገህ ነበር የምትይዘው። ይሄኛው ማጠቢያ ነው፣ ያኛው ማድረቂያ ነው። ይሄን ይመስላል። በሳምንት 1 ቀን ቡክ ማድረግ ትችላለህ። ዛትስ ኢት። እንደዛ ነው። ኤቭሪቲንግ ፍሪ ነው። ይህን ይመስላል። ኦልሞስት 40 ደቂቃ ሁለቴ ምናምን ማጠብ ትችላለህ። 1 ሰዓት ተኩል አካባቢ ይሰጣል አንድ ሰው። በጣም አሪፍ ነው የሚሆነው እና ይህን ይመስላል። ማጠቢያዎቹ እነዚህ ናቸው። ከዛ ስትጨርስ እየቆለፍክ ለቀጣዩ ተማሪ እየሰጠህ ነው። እንደዚህ ነው ኤቭሪ ፕሮሰሱ የሚሆነው ማለት ነው። ቀጣይ የምናየው ምንድን ነው? ኩኪንግ ሲስተማቸው ምንድን ነው? ማይክሮዌቭ ነው የሚኖረን። ማይክሮዌቭ ብቻ ነው እንጂ ውስጥ ራሱ ማብሰል አይቻልም። ማይክሮዌቭ አለ፣ በቃ ሌላ ምንም ማድረግ አይቻልም። ማይክሮዌቭን እና ስተዲ ቲቪ ሩም አለ። ክላስ ናት። እዚህ ጋር ማንበብ ይቻላል። እዚህ ጋር ወንበር ጨምሮ ማንበብ ይቻላል። አንድ ማይክሮዌቭ ነው ያለችው ለውስጥ ለ80 ሰው ለሚሆን ያ ናችን ትመስላለች። ፍሮዝን ፒዛ ገዝቶ ማብሰል ይቻላል። ሞቅ አድርጎ መብላት ምናምን ነገር። ክሊን ኦቨን አፍተር ዩ ዩዝ። ያ ይሄን ይመስላል። ላስት ደህና መዝናኛ ትንሽ መዝናኛ የምትባለዋ ነገር ምንድነው? ቲቪ ሩም ነች። ቲቪ ሩሙን እናያለን። ከዛ እንወርዳለን። ክላስ ስለሚኖር ያ ይሄ የጥበቃ ክፍል ነው። ዲስ ኢዝ ቲቪ ሩም። ምንድነው ብዙ ጊዜ የሚደረገው? ፒኤስ ይኖራል። ይኸውና ፒኤሱ ራሱ ፒኤስ ይኖራል። ፒኤስ ማታ ማታ መጫወት ነው አንድ ላይ። ይኸው ፊፋ 23 ፊፋ 24 አለ። ሰብሰብ ብለህ ማታ ማታ መራገጥ ነው። ኤቭሪቲንግ እንደውም እዚህ ነው የተተወው። ጆይስቲኩ እንዳለ ትተውት ነው የሄዱት። እና ይሄን ይመስላል። ኳስ ሲኖር ምናምን ስብስብ ብሎ እዚህ ማየት ይቻላል። ያ ነው የመዝናኛ ፓርት። ዩኒቨርሲቲ ኦፍ ፓፓርዶ ከታች ይሄን ይመስላል። እዛ ጋር የአስተዳደር ቢሮ አለ።
ይሄ ጨለማ ስለሆነ ይቅርብን። እሺ የዶርሚተሪ ቆይታችን ቆይታው ይሄን ይመስል ነበረ። ምንድን ናቸው አድቫንቴጆቹ ዲስአድቫንቴጆቹ ብለን ስናይ እንደ አድቫንቴጅ መጀመሪያ ማየት የምንችለው ፎከስ ማድረግ እንችላለን። ምክንያቱም ዶርማችንን ከዘጋን ማንም ሊመጣ አይችልም። ፎከስ ማድረግ ይቻላል። አንድ ሁለተኛ ደግሞ ለክላስ ኦልሞስት የ5 ደቂቃ ወክ ነው። ውርድ ብለህ አሁን ይሄንን ቁልቁለቱን ውርድ ስትል ክላሳችንን ማየት ይቻላል። እሱ ሌላኛው አድቫንቴጅ ነው። ሶስተኛው አድቫንቴጅ ምንድን ነው? ዩ ካን ዱ ወሬቨር ዩ ዋንት አት ኤኒ ታይም ማለት ነው። ሌላኛው አድቫንቴጅ እሱ ነው። በየትኛውም ሰዓት ማድረግ ትችላለህ። የፈለግከውን ነገር ማድረግ ትችላለህ። ከልካይ የለብህም። እንደ ዲስአድቫንቴጅ ማየው ምንድን ነው? ለሴንተር ያለው ርቀት በጣም ሩቅ ነው። በባስ ኦልሞስት ወደ 20-30 ደቂቃ መሄድ አለብህ ሴንተር ለመሄድ። አንድ ሁለተኛ ይሄ እንዳገት ራሱ አሁን ወርደውን ቁልቁለት እንደ ዲስአድቫንቴጅ አየዋለሁ። እንደ ልብ መመላለስ አትችልም። ሌላኛው ዲስአድቫንቴጅ ነው። ክላስ መግባት የማይጠበቅብህ ከሆነ አክቹሊ ይሄኛውን ዶር መምረጥ አስፈላጊ ነው ብዬ አላስብም። እንደኔ አሁን ላይ አይ ቲንክ ጓደኞቼ እንደነገሩኝ ከሆነ እንትኑም ተበላሽቷል። ላውንድሪም እቺን ሳምንት አላጠቡ ይሰራል። እሱ ጊዜያዊ ችግር ነው። ምንም ሌላ እንትን የለውም። ሌላ ዲስአድቫንቴጅ ምን አለው? ፓፓርዶ ሶሼብል ለሆነ ሰው አይሆንም። በጣም በስልክ ከሰው ጋር መኖር የለመደ ሰው ምናምን ከሆነ እንደዛ አይነት ሰው ሪኮመንድ አላረገውም። ሌሎች ቦታዎች ቢገባ የተሻለ በጣም አሁን ቀጣይ የምንሄደው የት ነው? ክላስ መማሪያ ክላሳችንን እናየዋለን። አንድ ክላስ ገብተን ለማየት እንሞክራለን። ከዛ እሱን ከጨረስን በኋላ ላይብረሪውን እናያለን። ላይብረሪውን ቼክ እናደርገዋለን። የዛሬ 3ቱን ወርዶቻችንን እንጠቀማለን። ዶቬ፣ ባኞና ቢብሊዮቴካ እነሱን እናያለን። እየተጠቀምኩት ማለት ሰው ላይ እየተጠቀምኩት ላይክ ማድረግ የሚጠበቅብን ኮኔክት ማድረግ ነው። ግራመር አይደለም ማተር የሚያደርገው እዚህ ጋር። ብንሳሳትም ችግር የለም። እኔም እስካሁን ፊገር አውት አላረኩትም፣ ግን ቢያንስ አክሰስ ማድረግ የምንፈልገውን ነገር አክሰስ ማድረግ እንችላለን የሚለውን ሀሳብ ነው የያዝነው። ትንሽ ንፋስ አለ እዚህ ጋር። ኦኬ ቀጥታ የምናደርገው ቡና ቬንዲንግ ማሽን አለ። በቬንዲንግ ማሽን ቡና እንጠጣለን። ከዛ ላይብረሪውን እናያለን። ስተዲ አንተኑን ዋና ክላስ ሩሙን እናያለን። ከዛ በኋላ ሜን ሰዓት ይደርሳል። እሺ ሰው እንትን ጋር እንሄዳለን ነው። ዋናው መማሪያ ህንፃው ይሄኛው ነው። በዚህ በኩል መግባት እንችላለን። በብሬት ኤጋ ነው የገባሁት። ከዛ ኮቨን እንጠጣለን። በዛው ኮመን ኤሪያ እናያለን እና ወርዶቻችን እንጠቀማለን። ዶቬ እና ባኞ መጠቀም እንችላለን። ዶቬ ባኞ፣ ዶቬ ኢል ባኞ ነው፣ ግን ዶቬ ባኞ ብለን አንድ ሰው እንጠይቃለን። ኦፍ ኮርስ
መልሱን ይነግሩናል። በዚህኛው በኩል ያለው አይ ቲንክ ስተዲ ኤሪያ ናቸው። ይሄን ይመስላል ስተዲ ኤሪያው። ኤኒዋን መጥቶ ማንበብ ይችላል which is advantage። እሺ ሳንቲም እናወጣለን። አንድ ብር ናት። አንድ ቡና ለመጠጣት ይበቃል። ኦኬ ኤስፕሬሶ ቶፕ አለ፣ ኤስፕሬሶ አለ። ኤስፕሬሶ እንበለው። ከዛ ኤስፕሬሶ ደብል ኤስፕሬሶ ማኪያቶ የሰውን የተሻለ አይ ቲንክ ኤስፕሬሶ ማኪያቶ ሹገር ሲሆ ማክሲመም 5 ነው። ግን ባይ እንለዋለን 15 ሳንቲም ናት። ባይ ቀንሶ 55 ሳንቲም መልስ ይሰጠኛል ማለት ነው። ኦኬ ሶ ይህን ይመስላል ዩኒቨርሲቲ። ዋናው ካምፓስ ማለት ኮምፒውተር ሳይንስ ያለበት፣ ማቴማቲክስ ያለበት፣ ፊዚክስ ያለበት እዚህ ግቢ ነው። ሶ እንደዚህ አይነት ዲፓርትመንት ከሆነ እዚህ መጥቼ መማር አለብኝ ማለት ነው። የሚይዛቸው ባሶች እዚህ ለመምጣት 24 እና 32 ዋናዎቹ ናቸው። እዚህ ድረስ ያደርሱኛል። በር ላይ ነው የሚጥሉኝ 24 እና 32ን ከያዝኩኝ እሱ አድቫንቴጅ ነው። በጣም ከዚህ አድርጌ ነው የሚይዘው። That's it. ይመስላል። ኦኬ 55 ሳንቲም ሰጥቶኛል። እሺ ሶ ኔክስት ቪዲዮ የሚሆነው ምንድነው? ወርዳችንን እንጠቀማለን። ከዛ ሽንት ቤቱን እናየዋለን። ኦፍ ኮርስ ቡና ይዘን አንገባም። ከዛ ሁለት ላይብረሪዎች አሉ። ላይብረሪዎቹንም ጠይቀን እናያቸዋለን። ክላስሩሞቹን እናያቸዋለን። ደን እዚህ ያለው ቪዲዮ ያልቃል ማለት ነው። አይ ቲንክ እነዚህ መጠየቅ እንችላለን። ፍንጫጩ ከኋላ ከኋላ ባክግራውንድ ላይ እየጮሁ ነው እና አይሆንም። ሌላ ሰው መፈለግ አለብኝ። Scusa, dove è il bagno? Quella porta grigia. Oh, qua a destra. ok, va bene, grazie. እሺ ስለዚህ ተጠቀምናት ማለት ነው ወርዳችንን ዶቬ ባኞ በማለት በጣም አሪፍ። ሶ ቡናውን እንጨርስ፣ ከዛ እዚህ እንገባለን። እንት ቤቱ መቼስ ማሳየት አይጠበቅብኝም።
በዚህ በኩል scusa, dove biblioteca? Biblioteca, aula studio? Tipo? Sì. Aula studio... Oddio. Dovrebbero essere, se non sbaglio, terzo piano. Terzo piano. Sì, Ok. le aule studio. Ok. Perché sono... è che io non frequento queste aule studio, frequento Ok. più quelle dello SBA, Ok. di altri edifici. Ok. Quindi- però se non sbaglio sono secondo, terzo piano sopra, però ci sono le indicazioni. Ok, so, grazie. Io provare per... Sì. Ok, va bene. Va Grazie. bene. Ciao. ማስታወቂያ አልገባኝም እንግዲህ ግን ወደ ተርሶ ፒያኖ ሶስተኛው ፎቅ ነው። በሶስተኛው እና በሁለተኛው አይነት ነገር ይመስለኛል ያለው። ሰብታይትል አድርጌ ያስቀምጥላችኋለሁ ምን እንዳለ እኔም በዛው ፊገራው ታደርገዋለሁ። ግን እዛ ጋር ያለ ላይብረሪ አለ እሱን እንዲነግሩኝ ነው የፈለግኩት እና አይ ቲንክ ያኛው ዝግ ነው መሰለኝ። ለስ ቼክ ኢት አውት እና ዝግ ከሆነ ከላይ ያለውን ላይብረሪ ያሳያችኋለሁ። ለምን እየጨለመ Yes, so good. So ይሄኛው ነው አላወራም of course. So የመጀመሪያው ስተዲ ሩም ይህን ይመስላል። ደስ የምትል ትንሽ ናት፣ ግን አሁን ላይ በጣም ብዙ ሰው አለ። አይመችም ለማንበብ ምናምን ነገር። ሌላኛውን ስተዲ ሩም ሶስተኛው ፎቅ ላይ እናየዋለን። ከዛ በፊት ግን ክላስ ብንገባ ደስ ይለኛል፣ ምክንያቱም ሰዓት እየደረሰ ስለሆነ ያ ክላስ ብንገባና ብናየው ደስ ይለኛል። እዚህ ጋ ካርታ ፕላስቲካ ክላሶቹ ታች ይኖራሉ። ኤኒ ክላስ መርጠን እንገባና ጀስት ስትራክቸሩን ለማየት ነው እንጂ የኔ ክላስ ሆኖ አይደለም። ስትራክቸሩን ግን ቼክ እናደርገዋለን በዛው። እዚህ ጋ አንድ ክላስ ክፍት አለ። ይሄ የምንማርበት ክላሶች ናቸው። እዚህ ክላስ ማንም የለም፣ ግን ጀስት ስትራክቸሩን ለማየት ያክል ገብተን እናየዋለን። ወደ ታች ነው የሚሆነው እና ተማሪዎቹ ከታች ነው የሚደረደሩት። ስ የምንደረደረው እኛ እንደዚህ ነው የሚሆነው። ከታች አስተማሪ ይኖራል። ቲቪዎቹ እያንዳንዱ ላይ በፕሮጀክተር እንትን ማለት ይችላል። እዛ እንደዛ ይሆናል ማለት ነው። አይ ቲንክ ኢትስ ጉድ ነው ያ በላይ የተቀመጠው አስተማሪ ከታች ነው። ይሄኛው ደግሞ እንደ ቦርድ መጠቀም ይችላል ማለት ነው። እዚህ ጋር ያለው ይሄኛው ታትሳይት ይሄን ይመስላል። ያ ታትሳይት ይሄን ይመስላል። ሌላ መስራት ያለብን ቪዲዮ ምንድን ነው? ይሄ የምንማርበት ነው። ዳታ አናሊሲስ ያለው እዚህ ነው። እኛ የምንማረው እዚህ ነው። ሳይክላችን ጋር እንመለሳለን። ጉዞ ወደ ሜንሳ። ሜንሳ ከዚህ በጣም ቅርብ ነው፣ ያን ያህል አይርቅም። አክቹዋሊ ወደ ሳይክሏን እንሄዳለን። ሳይክሏን ይዘን ሜንሳ እንሄዳለን። ሜንሳ ስንት ደቂቃ ነው ያለኝ? 10 ደቂቃ። በጣም አሪፍ። ከ10 ደቂቃ በኋላ ሜንሳ ይጀመራል። ሜንሳችንን እንበላና አኑዚያታ እንሄዳለን ማለት ነው።
ባኞን አላሳያችሁም። ባኞ በየቦታው አለ። አክቹሊ ቅድም የተውኩት መሰለኝ። ይህ ባኞ በጣም ሰፊ ነው። ይሄኛው አይ ቲንክ የዲሴቢሊቲዎች ምናምን ነው። ኦኬ እዛ ነው ይመስላል። አይ ቲንክ ሰው አለ መሰለኝ። እዛኛው ሰው እየሰበባል አሁን ውስጥ በቀር ሰው ይሄን ይመስላል። ላይብረሪ እዛ ያለውን ሶስተኛው ፎቅ ላይ ያለውን ላይብረሪ አላየነውም አይደለ? ፕላስ ደግሞ ስፓት አለች ብዬ ነበረ ማሳያችሁ። ስፓት አለች ብዬ ነበር። ሶ ሌትስ ጎ ዜር አይ ቲንክ። እሺ ከስፓቷ ወደ እንትኑ እንመለስ። ብዙ ሰው ማያውቃት ሰው ያውቃታል፣ ግን ብዙ ሰው ማያውቃት ሰው የማይበዛበት ሆኖ ብቻችሁን ማጥናት ወር እያወራችሁ ማጥናት የምትፈልጉ አይነት ሰዎች ከሆናችሁ የምታነቡበት ቦታ ነውና እሱን የፈጠነ ላሳያችሁ። ሶስተኛ ፎቅ ላይ ያለው ላይብረሪ እናያለን። ከዛ የፈጠነ ወዴት እንሄዳለን? ወደ ሜንሳ ወይም ካፌ፣ የጣሊያን ካፌ ምን እንደሚመስል እናየዋለን። ምን ምን ምግቦች አሉ ምናምን የሚለው እናያለን ማለት ነው። ሌትስ ጎ። አሁን አምስተኛ ፎቅ ላይ እንገናኝ። ኦኬ ሶ ቺን ስፓት አንድ ላይ እናያታለን። ትንሽ ጨለም ይላል። ይሄ አምስተኛው ፍሎር ላይ ያለ ቤስት ስፓት ብቻ ለማጥናት ማንም የለም ምናምን በጣም አሪፍ ነው። ሶ ይሄ ፍሎሩ እንዳለ እንደዚህ አይነት ስፓቶች አሉት። የራሱ ስፖርት አለው። ጫማው ይረብሻል ላይ ነው። ጨለማ ነው። እነዚህ ስፓቶች በቃ ቤስት የሚባሉ ስፓቶች ናቸው አምስተኛው ፍሎር ላይ ያሉት። ግን አይ ፕሪፈር እነዚህን ስፓቶች እያወራው ማንበብ ስለሚመቸኝ። አናዘር ቤስት ስፓት እቺ ናት። እቺ ብቻህን ነው የምትሆነው። ኤሲ ያለው ምናምን ይህን ቀድመ ገብተህ ከዘጋ ሁሉም እያየ ነው የሚወጣው አንድ ላይ ማንበብ ስለሚፈልጉ። ኤሲ እዚህ አጀስት ማድረግ ትችላለህ። በርህን ዘግተህ መስኮትን ከፈለግ ዘግተህ ካልሆነ ከፍተኸው you can enjoy እና በደንብ ማንበብ ይቻላል። this is a perfect spot. እነዚህ ፍሎር እንዳለ እንደዚህ ናቸው እና I prefer እዚህ ማንበብ እዚህ ከመጣሁ ይመስላል። ሩም አይነት ነገር እችኛዋ ናት። ሞስት ፕሮባብሊ ተይዞ ነው የሚሆነው። Sorry. Keep the window closed to prevent the birds from entering. ወፎች እየገቡ አስቸግረው በሩን ዝጉት እያሉ ነው። ዘናዘር ቪው ቶፑ ላይ ማለት ነው። እቺ ናት ስፓቷ። ዩኒክ ኤንድ ደስ የምትል ስፓት። ቀጣይ ደግሞ ሶስተኛው ፍሎር ላይ ኦር አራተኛው ፍሎር ላይ ያለው ላይብረሪ እናየዋለን። በዛ ዛሬ ብንሄዳለን ላይብረሪውን ደግሞ እናያለን። ማውራት አንችልም ግን ማየት ግን እንችላለን።
የመጣሁት። ኦኬ ላይብራሪ ይሄን ይመስላል። ሜንሳ እንገናኝ፣ ካፍቴሪያችን እናያለን። አት ኤንድ አንዚያታ እንሄዳለን። ኤቭሪቲንግ ዛሬ ሰክሰስፉሊ ነው የምናሳልፈው። ሶ ከቢልዲንጉ ወጥተናል። ይሄን ይመስላል። ስለዚህ አሁን ቀጥታ የምንሄደው ጉብኝታችንን ጨርሰናል። ሜንሳው ካፍቴሪያው ምን ይመስላል የሚለውን እናያለን። ምን ይኖር ይሆን? ዶሮ ይኖር ይሆን? ሳይክላችንን ጫትና Hello, Pepe. Come here, Pepe. ኢኩቫለንት ከዚህ ሞተር ጋር ሊሆን እንመልከተውና I think it's good ትንሽ ቀና እንዲህ ማለት ስለማይቀር ቀና እናድርገው። እዛው ሜንሳ let's go to ሜንሳ። አልበራም ነበር። ቅድም የነበርንበት ይሄ ነው። እንትኑንም ማየት እንችላለን። መመረቂያ አዳራሹ ፊት ለፊት ያለው ነው። ኤዲፊcio ሲ ይሄኛው መመረቂያ አዳራሽ ነው። ኦኬ ሌላ ምን ማየት እንችላለን? እዚህ ጋር የተመረቁ ሰዎች አሉ። ምንድን ነው የሚባለው? አጉሪ ነው የሚባለው። አጉሪ ረጋት ያ like congrats እንደማለት ነው። I mean, I just want to say something. I just did. ሳይክል ጋር ማቆም ያለብን አይደለም። አሪፍ ስፓት እንፈልግና ለሳይክሉ ሎከር ስለሌለኝ we have to put it somewhere. Okay, so ሜንሳው ይሄ ነው actually. ሜንሳ ሳይክሏ ግን ፓርኪንግ ያስፈልገኛል። እዚህ ጋር ማድረግ እችላለሁ። ተረማን መስኮት ማለት ነው። እዚህ ጋር እናደርጋታለን። ዜን ሜንሳችንን እንሄዳለን ማለት ነው። ኤርሱ የሚባለው እንትን ኢንስቲትዩሽን አፕሊኬሽን አለው የራሱ። አይ ዶንት ኖ ይታያ አሁን ያሚቱ። ኦኬ ሶ እዚህ ላይ እንገባለን። ከዛ ምግብ መብላት የፈለግ ነው እናት ነው ይሄንን እናደርገዋለን which is የምግቡ ማለት ነው። ከዛ እንትኖች ይኖሩታል ኢንቴሮ 100%። ሶ እንዳልኳችሁ ነው 365 ምግብ ከኖቬምበር 1 ጀምሮ ነበረኝ። አሁን ኦልሞስት አር ነው ይታያ ያለቀ 211 አለኝ። ኢንቴሮ ሲሆን ጠቅላላ ነገር ነው። ፕሪሞ ሰከንዶ ምናምን ሆኖ 100% ነው የሚቀንሰው። ያ ማለት አንድ ሙሉ ይቀንሳል ማለት ነው። 365 ኖሮኝ ኢንቴሮ ከበላው
ን ኔክስት ዴይ 364 ይሆናል ማለት ነው። ሶ አሁንም ኢንቴሮ ነው የሚኖረው፣ ወይ ኢንቴሮ ወይ ፒዛ ነው የሚሆነው። ሶ እስቲ ፒዛ ካለ ቼክ እናደርገዋለን። አለ አክቹዋሊ ግን አይ ቲንክ ወረፋው በጣም ብዙ ነው። ስለዚህ ስቲል እኔ ኢንቴሮ መርጣለሁ። ኢንቴሮ እንለውና ብሉቱዝ መብራት አለበት። ደን ምን ይሆናል ሽኛዋ ስትመጣ ወይ ማለት ነው። ጠቅላላ የእንትን ነው ማክሲም የምግብ ነው። ወዲያ ነው የሚያልቀው። ለዛ ነው ciao. Sono pronti. Passo. Pasta, pronto. Okay. Sono Grazie. Questo posto senza te è vuoto assoluto. Grazie, arrivederci. Ciao bello. ሹራብ ጋብዙ። አንዱ ላምጣ። Basta. Scusa, questo. Ok. Ciao. Ok, va bene. ምንድን ነው ብዬ ነው እኔ ልሞክር ነው። ብትቀይር ቀይር ከፈለግ ፓርሚጃን አፕሎ ኧረ ኪራ ጠፋሽ። ጠፋውኛ Perché mio padre Ora.